በዚህ ፕላኔት ላይ ብዙ አስገራሚና እንግዳ ፍጥረታት ይኖራሉ። ገና ለግኝት ተራቸውን የሚጠብቁ ምን አይነት ነገሮች ሊኖር እንደሚችሉ ማን ያውቃል? ዛሬ የምናየው በሲክሬት ካሜራ የተቀረጹ ብዙ ቪዲዮዎችን እነዚህን ብዙ ቪዲዮዎችን አብረን እናያለን። ቆይ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። 1000 ሰብስክራይብ አስገቡ ፕሊስ። አንደኛ we are sighting ከተባለው የዩቲዩብ ቻናል የተገኘው ይህ ምስል በጨለማ ውስጥ ምን ሊያያቸው እንደሚችል ብዙዎችን እያሳሰበ ይገኛል። ምስሉ የተቀረጸው በሁለቱ በኩል ጥቅጥቅ ያለ ደን ባለው ጠባብ የገጠር መንገድ ላይ በሚጓዝ መኪና ውስጥ ሆኖ ነው። የመንገዱ ትክክለኛ ቦታ አይታወቅም። ብቸኛው ብርሃን ከመኪናው የፊት መብራት የሚወጣ ነው። ሳይታሰብ አንድ ያልታወቀ እንስሳ ከዛፎቹ መካከል ዘሎ በመውጣት መንገዱን ያቋርጣል። እስኪ ተመልከቱ። እነሆ ደግሞ በዝግታ ሲታይ ፍጡሩ ትልቅና ደብዛዛ ቡናማ ቀለም ያለው ሲሆን ጎበጥ ያለ ጀርባ አለው። በአራት እግሮቹ በፍጥነት ይጓዛል። በአየር ላይ በሚዘልበት ጊዜ ከኋላ የሚጎተቱ ረጅም ዘንጎች ወይም ጭራዎች ያሉት ይመስላል። በምስሉ ላይ በታየው እይታ መሰረት ፍጡሩ በሰሜን አሜሪካ ተረቶች ውስጥ የሚታወቁትን ዌንዲጎ ወይም ቹፓኮብራ የተባሉ አስፈሪ ፍጥረታት ይመስላሉ። ዌንዲጎ በአልጎንኩዊን ተረት መሰረት በረሃብ ጊዜ የሚከሰት ያገኘውን ሁሉ የሚበላ ፍጡር ነው። ቹፓኮብራ ደግሞ የእንስሳትንና አንዳንዴም የሰዎችንም ደም የሚመጥ አደገኛ ፍጡር ነው ይባላል። ከእነዚህ ታሪካዊ ፍጥረታት መካከል አንዱ ለዚህ እንግዳ ምስል ተጠያቂ ሊሆን ይችላል። አንዳንድ ተመልካቾች ግን ቪዲዮው ማጭበርበሪያ እንደሆነ ያምናሉ። ክሪስ ፕራት ተዋናይ ሆኖ ለሚሰራበት ዘ ቱሞሮው ዋር የተሰኘው ፊልም ማስታወቂያ እንዲሆን በሲጂአይ ሀገር ፍጥረታት ኤሊየንስ በዚህ ምስል ላይ ካለው ጋር በእጅጉ ይመሳሰላሉ። ሁለተኛ በአንላኪ ጂፕስ የዩቲዩብ ቻናል በተጫነው ቪዲዮ አንድ የሞተር ብስክሌት ነጂ በህይወቱ የማይረሳው አጋጣሚ ያጋጥመዋል። ምስሉ በጨለማ የገጠር መንገድ ላይ የተቀረጸ ሲሆን ብቸኛው ብርሃን ከብስክሌቱ የሚወጣ ነው። ድንገት አንድ ነጭ ቅርጽ ከፊት ለፊቱ ይታያል። ቅርጹ በሰው መጠን ቢሆንም ግልጽ የሆነ መልክ የለውም። ብስክሌቱ ሲቀርብ ቅርጹ ብልጭ ይላል። በጨለማ ውስጥ የሚያበራ ይመስላል። ብስክሌተኛው ከመንገዱ ሊወጣ ለጥቂት ሲተርፍ በጩኸት ሲደነግጥ ይሰማል። ብዙ አስተያየት ሰጪዎች ምስሉ የአልጋ ልብስ የለበሰ ሰው ይመስላል ቢሉም ሌሎች ግን የካሜራው ጥራት ጥሩ ሆኖ ሳለ የፍጡሩ መልክ አለመታወቁ እውነተኛ መንፈስ መሆኑን ያሳያል ይላሉ። ሶስተኛ በኢንስታግራም የተጋራው አጭር ቪዲዮ በኢንተርኔት ላይ ትልቅ መነጋገሪያ ሆኗል። በድልድይ ላይ በሚጓዙ ሞተር ብስክሌተኞች መካከል በግራ በኩል አንድ እንግዳ ነገር ይታያል። ካሜራው ሲጠጋ ረጅም ቀጭን እና ግራጫማ ቆዳ ያለው ኤሊየን የሚመስል ፍጡር ቀስ እያለ ሲራመድ ይታያል። ፍጡሩ ሞተር ብስክሌተኞቹን ሲመለከት ቆም ብሎ ዞር ብሎ ያያቸዋል። ከዚያም ጉዞውን ይቀጥላል። ምንም እንኳን ምስሉ አስገራሚ ቢሆንም ቀረጻው ጥራት የሌለው መሆኑን እና ካሜራው ልክ ፍጡር ጋር ሲደርስ ዞር ማለቱ ብዙዎችን ይህ ማጭበርበሪያ ነው እንዲሉ አድርጓቸዋል። አራተኛ እዚህ ክፍል ላይ በሀገረ ህንድ የተቀረጹ እውነተኛ እና በጥናት እና በብዙ ምስክር የተገለጹ ክስተቶች ናቸው። ስለዚህ እዚህ ክፍል ላይ ፓርት 1 ፓርት 2 እያል እንቀጥላለን። በሙምባይ ህንድ በሚገኝ የገበያ አዳራሽ ማል ውስጥ የተቀረጸ የሲሲቲቪ ምስል አንድ ቀይ ወንበር በራሱ ጊዜ ሲንቀሳቀስ ያሳያል። ወንበሩ በድንገት ይጎተታል። ይህ በማይታወቅ መንፈስ ፖልተርጌስ የተደረገ ነው ወይስ በደህንነት ጠባቂዎች የተሰራ ተንኮል ነው? ክፍል 2 በባንጋሎ ህንድ አንድ ግልጽ ያልሆነ ነጭ ምስል መንገድ ሲያቋርጥ ይታያል። አንዳንድ ሰዎች ምስሉ ወደ መኪናው ውስጥ የገባ ይመስላል ይላሉ። በመኪናው መስታወት ወደ ኋላ ሲያዩ አንድ መንፈስ ቢመለከቱ ምን ያደርጋሉ?
ክፍል 3 በህንድ በሚገኝ መናፈሻ ውስጥ አንድ ዥዋዥዌ ብቻውን ሲወዛወዝ ይታያል። ንፋስ እንዳላወዛወዘው ማረጋገጥ ከጎን ያለው ዥዋዥዌ በክብ እና ወደ ጎን በተለያየ አቅጣጫ ሲወዛወዝ ይታያል። ክፍል 4 በደቡብ ህንድ ኦቲ በተባለ ተራራማ ቦታ ሁለት ሞተር ብስክሌተኞች ረጅም ነጭ ልብስ የለበሰች ሴት መንገድ ላይ ሁለት ጊዜ በተለያዩ ቦታዎች ሲያዩ በድንጋጤ ሲጮሁ ይሰማል። ክፍል 5 በቻይና ህንድ በሚገኝ ቤተ መቅደስ የሳይባባ ሐውልት አይኖቹን ሲከፍት እና ደረቱን ልክ እንደ ሰው ሲተነፍስ የሚያሳይ ምስል ተሰራጭቷል። እስቲ ተመልከቱ። አማኞቹ ይህ ተአምር ነው ይላሉ። ክፍል 6 በቴሊንጋና ግዛት አንድ የኒም ዛፍ በራሱ ሲሽከረከር ታይቷል። ሳይንቲስቶች ከመሬት በታች ባለው የውሃ ፍሰት ምክንያት ሊሆን ይችላል ቢሉም ህዝቡ ግን እንደ አምልኮታዊ ምልክት አምልኮ ጀምሮለታል። ክፍል 7 አሪሮደስ በተባለ አደገኛ መንገድ ላይ ጭንቅላት የሌለው ሰው የሚመስል በሞተር ብስክሌት ነጂ ካሜራ ላይ ታይቷል። በዚህ አካባቢ ከዚህ ቀደም ጭንቅላት የተቆረጠ ሰው ተገኝቶ ስለነበር ታሪኩን የበለጠ አስፈሪ ያደርገዋል። ክፍል 9 ከዋርሳ ወደ ለንደን በሚበር አውሮፕላን ውስጥ አንድ ተጓዥ በመስኮት በኩል ከደመናው በላይ 6 ረዣዥም የሰው ቅርጽ ያላቸው ምስሎችን ፎቶ አንስቷል። እነዚህ ኤሊኖች ናቸው ወይስ የብርሃንና የጥላ ጨዋታ? ምስሉ ፎቶ ብቻ መሆኑ እና ቪዲዮውን አለመኖሩ ጥርጣሬ ቢፈጥርም እይታው ግን እጅግ አስገራሚ ነው። ክፍል 10 እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ በተደረገ የኤልቪስ ፓሪስ ኮንሰርት ላይ አንድ ሰው ዘመናዊ ስማርት ስልክ የሚመስል ነገር ይዞ መድረኩን ሲቀርጽ ይታያል። በዚህ ዘመን እንዲህ አይነት ቴክኖሎጂ አልነበረም። አንዳንዶች የካዳክ ካሜራ ነው ቢሉም የካዳክ ካሜራ አያያዝ እንዲህ ነው። ነገር ግን እዚህ ላይ እንደምናየው የዘመናችን ስማርት ስልክ አያያዝ ነው። ስለዚህ ይህ የዘመናችን ስማርት ስልክ ሊሆን ይችላል። እሺ ውድ የቻናሌ ቤተሰቦች የዛሬው ቪዲዮአችን ይህንን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።